በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የቅዱሳን ሁሉ አምላክ አምላካችን አባታችን ፈጣሪያችን ጌታ እግዚአብሔር ሆይ በርካታ ጊዜያትን በቸርነትህ አሳልፈህ እቺ የዛሬዋን ቀን በዓይናችን እንድናያት ስለረዳኸን በዚህ ሰዓት በኃጢአት ካለችው ዓለማችን ለይተህ ሁላችንም በቤትህ በእንቅልፍ ተኝተን ቅዱስ ቃልህን እንሰማ ዘንድ ስለፈቀድክልን እናመሰግንሃለን። ለሆሬም አገልጋይህ አንተ በወደድከውና በመረጥከው በሕዝብ ፊት ቆሜ ቅዱስ ቃልህን እናገር ዘንድ ስለፈቀድክልኝ ስምህ የተመሰገነ ይሁን። መላከ ሰላም ቆሞስ ባልሳን ወርቅ አያሌው የዚህ ታላቅ ደብር አስተዳዳሪ፣ ክቡር መላከ ሕይወት ቆሞስ አባ ጽጌ የሀገረ ስብከቱ የገዳማት ክፍል ኃላፊና የመንበረ ቅድስና ጌቴሴማኒ ቅድስት ኪዳነ ምሕረት ገዳም አስተዳዳሪ፣ አስፈሪና አስደንጋጭ በሆነው በእግዚአብሔር ዙፋን ፊት ሁልጊዜ 24 ሰዓት ለአገልግሎት የምትሰለፉ ጸጋ እግዚአብሔር የበዛላችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ የሰንበት ትምህርት ቤት ወጣት ዘማሪያን፣ አባቶች፣ እናቶች፣ ወንድሞችና እህቶች ምናልባትም በውስጥም በውጭም ሆናችሁ ይህ ድምፅ የሚሰማችሁ ሁሉ እግዚአብሔር በአምላካችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምናረፈዳችሁ፣ እንደምን ሰነበታችሁ፣ እንደምን አደራችሁ። አምላካችን ጌታ እግዚአብሔር ሁልጊዜ በፍቅራዊ አባትነቱ እየጠበቀን በመግቦቱ እየመገበን በደላችንን ኃጢአታችንን ሁሉ ሳይቆጥርብን ሁልጊዜ በርኅራኄ በቸርነት እየተመለከተን ባለን ዕድሜ ላይ ይቺ የዛሬዋን ቀን የአሁኗን ሰዓት ለበረከት ጨምሮ ሰጥቶ በዚህ ቅድስና ስፍራ ስለሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እሷን በምልጃዋ ሁሉ ስለረዳችን እግዚአብሔር ባከበራት ክብር ስሟ የተከበረ ይሆንልን። እግዚአብሔር ቢፈቅድ ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። መኑ ውእቱ ገብርኄር ወምእመን፣ ታማኝ አገልጋይ ቸር አገልጋይ ማን ነው የሚል ጥያቄ አዘል የሆነ ርዕስ ነው ርዕሳችን። በዚህ ርዕስ አምላካችን እግዚአብሔር ያስተምረን ዘንድ የእሱ መልካምና በጎ ፈቃድ ይደረግልን። የጌታ ጾም ገብቶ ይህ እሑድ ስንተኛ እሑድ ነው? ስድስተኛ? አንዳንዶች አምስተኛ ይላሉ፣ አንዳንዶች ደግሞ ስድስተኛ ይላሉ። አምስተኛ የሚሉት ጾሙን ሰኞ ጀምረው ቀጣዩን እሑድ ቆጥረውት ነው። ስድስት የምንለው ደግሞ መግቢያው ራሱ የቀበለው ቀን ተቆጥሮ ነው ማለት ነው። ለማንኛውም ስንተኛ ሳምንት ነው ማለት ነው? ስድስተኛ ሳምንት ነው። ገብርኄር ይባላል። እግዚአብሔር ከሁላችን ጋር ይሁን። ታማኝ አገልጋይ ማን ነው? እውነት ለመናገር በምድራችን ላይ ብዙ አገልጋዮች አሉ። እኔም እንግዲህ ተጨምሬ አለን እንበል። ነገር ግን ታማኝ አገልጋይ ፈልጎ እንደማግኘት አድካሚ ነገር ግን የለም። ለእግዚአብሔር የታመነ ለአገልግሎቱ የታመነ ለተሰማራበትና ለተሰጠው መክሊት ታማኝ ሆኖ የቆመ ራሱን ማዳመጥ ትቶ እንደ እግዚአብሔር መልካም ፈቃድ ብቻ አገልግሎቱን የሚሰጥ ታማኝና ፍጹም የሆነ ሰው ማግኘት በጣም ከባድ ነው። ልብ በሉ፣ ታማኝ አገልጋዮች የሉም አላለም። ፈልጎ ማግኘቱ ግን ያደክማል። እንዲሁ ዝም ብሎ በገፍ የሚታፈስ እዚህ ያሉ ተብሎ በብዛት በቁጥር ብዛት የምንጠቅሳቸው አይደሉም። በጣም በጥቂቱ አልፎ የሚገኙ ፍጹም ለአገልግሎታቸው ታማኝ የሆኑ ሰዎች አሉ። በእውነት እንደዚህ ያሉትን ሰዎች እግዚአብሔር በቁጥር ያብዛል።
በምድራችን ላይ እንደዚህ ያሉትን ያብዛል። ዋጋ ተቀብለው ሳይሆን የተሰጣቸውን መክሊት በአግባቡ ስራ ላይ አውሎ ትርፍ የሚያመጡ ለቤተ ክርስቲያን ታማኝ የሆኑ ለእግዚአብሔር ታማኝ የሆኑ ለሚያገለግሉት ሕዝብ ታማኝ የሆኑ እንደዚህ ያሉትን ታማኝ አገልጋዮች እግዚአብሔር በምድራችን ላይ ያብዛል። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ይጀምራል። ኔታ ላንብብላችሁ፣ ሁላችሁ አድምጡ። ወንጌሉ ብቻ ከተነበበ ብዙም ማብራራት ራሱ የሚያስፈልገው ትምህርት አይደለም። የዛሬ ራሱ እዚሁ ላይ የተቀመጠ ስለሆነ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ምሳሌ ለእያንዳንዱ እንደ አቅሙ ልጠይቃችሁ፣ እንደምኑ ለማንም ሰው ከአቅሙ በላይ ያሸክመው መክሊት ነው። ለሁሉም እንደ አቅሙ ነው እግዚአብሔር እየሰጠ ያለ የሰጠ። ያለ ጸጋ የተፈጠረ የተወለደ ሰው በመካከላችን የለም። ሁሉም የራሱ የሆነ ጸጋ አለ። ሁሉም የራሱ የሆነ ልዩ ስጦታ አለ። በዚሁ በመቅደስ ውስጥ አገልግሎት እንኳን ሁሉም የየራሱ የሆነ ስጦታ አለ። እህታችን መክሊት ቅድም ዝማሬው ስታሳምረው ሰምታችኋል። ልዩ ጸጋ ነው። ጾም ትፈውስ ቁስለ ነፍስ፣ ጾም የነፍስን ቁስል ትፈውሳለች። ዝማሬው ደስ አይልም? እጅግ እውነት ለመናገር ሳለቅስ ነበር። የሐዘን ለቅሶ አይደለም፣ የደስታ የሚያስደስት ልብን የሚያረሰርስ ህሊናን የሚማርክ ህሊናን የሚያሳርፍ ጣዕመ ዝማሬ። እንዲህ ያለ ዝማሬ የትም ቦታ ተሰማ። በቤተ ክርስቲያናችን ቤተ ክርስቲያን የሁሉ ጸጋ ግምጃ ቤት ነው። በብዙ ጸጋ የሚያገለግሉ አገልጋዮች አሏት። ምናልባት ግን ለአገልግሎታችን ታማኝ ሆነን ከተገኘ በእርግጥ በአገልግሎታችን ብዙ ሰዎች ይጠቀሙበታል። ለስጋም ለነፍስም በረከተ ስጋ በረከተ ነፍስ ያገኙበታል። ይሄን አምናለሁ። እኛ ግን በምናገለግለው አገልግሎት ምን ያክል ዋጋ እናገኝ ይሆን? ለአገልግሎቱ ታማኞች ካልሆን እኛ በሰጠነው አገልግሎት ብዙ ሰዎች ይጸድቃሉ። የኛ የመጽደቅ ሁኔታ ግን ጥያቄ ምልክት ውስጥ ይገባል፣ በታማኝነት ካልሆነ አገልግሎት። ስለዚህ በቅድስት ቤተ ክርስቲያናችን ውስጥ ሁሉም የተለያየ ጸጋ ያለው ነው። በመርጌትነቱ ሙያ የሚያገለግሉ አሉ፣ በቅዳሴው የሚያገለግሉ አሉ። የአስተዳደሩ ስራ የሚመሩ ደግሞ የቢሮ ሰራተኞች ከአስተዳዳሪው ጀምሮ አሉ። በክህነቱ ጸጋ ላይ ደግሞ ሌላ ጸጋ ደግሞ ተጨምሮላቸው ተሰጧቸው። ኢንጂነር ገብሩ ደግሞ ይህንን ህንፃ ደግሞ እያሳነጹ ነው። በመቅደሱም የመቅደሱን አገልግሎት ያገለግላሉ። ብዙ መክሊት ብዙ ጸጋ አለን ብዙዎቻችን። ግን አስረግጬ የምነግራችሁ ያለ ጸጋ የተፈጠረ ሰው የለም። ይሄን እመኑ። እንግዲያውስ የኔ ጸጋ የቱ ጋ ነው የሚለውን ግን መለየት ያስፈልጋል። ያለ ስጦታችን ያለ ጸጋችን ስንገባበት ነው ነገሩ ሁሉ የሚበላሽ። ለሁሉም በየጸጋው ቢሰለፍ ጥሩ የአገልግሎት ውጤት ይገኛል ማለት ነው። አላችሁ እግዚአብሔር ያኑራችሁ። ስለዚህ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል አለና ጌታ ነው የሚናገረው ቃሉ በቀጥታ ለእያንዳንዱ እንደ አቅሙ እንደምኑ እንደ አቅሙ ለአንዱ 5 መክሊት አቅሙ ይሄ ስለሆነ ለአንዱ 5 መክሊት ለአንዱ 2 ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ ይላል። እየሰማችሁ? ለአንዱ ለመጀመሪያው ስንት ሰጠ? 5። ለሁለተኛው ስንት ሰጠ? 2። ለመጨረሻው ስንት ሰጠ? 1። ለሁሉም ግን በየአቅማቸው ነው የሰጣቸው ማለት። ባለ አንዱ አቅሙ 1 ነበር። ለምን 2 አልተሰጠኝም? ለምን 3 5 አልተሰጠኝም? ማጉረምረም አስፈላጊ አይደለም። በተሰጠን ቦታ ነው የምናገለግለው። ዜማው የማይሆንልን በሌላ አገልግሎት ደግሞ ውጤታማ ስራ መስራት የምንችል ወይም ውጤታማ አገልግሎት መስጠት የምንችል አለ። በሌላው አገልግሎት ላይ ሲሰማሩ የሚያበላሹ፣ በዜማው አገልግሎት ደግሞ አንጀትን የሚያረሰርስ ሕሊናን የሚማርክ አገልግሎት የሚሰጡ ደግሞ ብዙ አሉ።
ሁሉም በየጸጋው ነው አገልግሎት የሚሰጠው ነው። እና ወዲያው ወደ ሌላ ሀገር ሄደ። ምሳሌ ነው እየተናገረ ያለው። 5 መክሊትን የተቀበለው ሄዶ ነገደበት። ምን አደረገበት? 5 መክሊት ማለት 5 ጸጋ፣ 5 ስጦታ ተሰጠው ማለት ነው። በተሰጠው ስጦታ ልክ በአግባቡ ወጦ ወርዶ ግሮ ደክሞ በብዙ ድካም ሌላ 5 አተረፈ። ስንት ሆነለ? የተሰጠን መክሊት የተሰጠን ጸጋ ልናተርፍበት እንጂ ይዘን ልንቀመጥ አይደለም። ልብ ብላችሁ ስሙ። ስለዚህ 5 መክሊትን የተቀበለው ሄዶ ነገደበት፣ ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው 2 አተረፈ። ስንት ሆነለት? እነዚህ ሰዎች አልተቀመጡ፣ በአግባቡ እየሰሩበት ጌታቸው ገና ሌላ ጊዜ መጥቶ ይቆጣጠራቸዋል። መክሊቴን እንዴት አለ? ገንዘቤን እንዴት አለ? የሰጠውን መክሊት ከምን አደረስከው ብሎ እነሱን የሚቆጣጠርበት ቀን ይመጣል። ስለዚህ ባለ 5ቱ ወጥቶ ወርዶ ደክሞ ግሮ ጥሮ ላቡን አፍሶ በሚገባ ሁኔታ 5ቱን መክሊት ስራ ሰራበትና ሌላ 5 መክሊት አትርፎ 10 አድርጎ ጌታውን ሊጠባበቅ። ባለ 2ቱ ደግሞ እንደዛው ወጥቶ ወርዶ ደክሞ ጥሮ ግሮ ላቡን አፍስሶ በአግባቡ ሰርቶበት ሌላ 2 አተረፈና 4 አድርጎ የጌታውን መምጣት ይጠባበቃል። ባለ 1 እሱ ላይ ነው ያለው። እንዲሁም 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ምን አደረገ? አሁን እዚህ ላይ ትልቁ ችግር 3 አይነት አገልጋዮችን እያየን ያለ። አንዱ ጸጋ የበዛለት ባለ 5 መክሊት አለ። አንዱ ደግሞ ከዛ መለስ ያለ ባለ 2 መክሊት የሆነ አለ። አንድ ደግሞ ባለ 1 መክሊት ደግሞ አለ። ሁለቱ እነዛ ታማኞች ሆነዋል በተሰጣቸው ልክ። ይኸውላችሁ አንዱ 5 አተረፈ፣ አንዱ 2 አተረፈ። ማንኛው ነው ብልጫ ያተረፈው? ንገሩኛ። ባለ 5ቱ ነው አይደል? አይደለም። ሁለቱም እኩል ያተረፉ። ባለ 2ቱ እኮ የተሰጠው እኮ 2 ነው። ባለ 5ቱ ደግሞ 5 ነው የተሰጠው። ብዙ የተሰጠው ብዙ ይጠበቅበታል። ጥቂት የተሰጠው ደግሞ በዛው ልክ ይጠበቅበታል። ስለዚህ ባለ 5ቱም እኩል ነው ያተረፈው፣ ባለ 2ቱም እኩል ነው ያተረፈው። ስለዚህ ማን ነው ብልጫ ያተረፈው? ሁሉም በእኩል። አንድ ኩባያ ወይም አንድ ብርጭቆና ባለ 5000 ሊትር ሮቶ ሁለቱም የአቅማቸው ልክ ከያዙ የትኛው ነው ብልጫ የያዘ አይባልም። ከአቅም አንጻር ከሆነ ሁለቱም እኩል ነው ያዙት፣ የአቅማቸውን ልክ ነው ያዙት። ለምን የሮቶውን ያክል ያቺ ብርጭቆ አልያዘችም ብሎ የሚቀየም ሰው አለ ብዬ አላስብም። ምናልባት እንዲህ የሚያስብ ካለ ያው መጠመቅ አለበት፣ በእውነት ጤንነቱ አደጋ ላይ ስላለ ማለት ነው። እንደዛ የሚያስብ ማንም ሰው አይኖርም። ስለዚህም የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ባለ 1ዱ ግን ወስዶ ቀበረ። የተሰጠውን መክሊት ሊሰራበት ሲገባ ወጥቶ ወርዶ ደክሞ በብዙ ድካም ሌላ 1 አትርፎ 2 መክሊት ይዞ ጌታውን መጠባበቅ ሲገባው የተሰጠውን መክሊት መሬት ቆፍሮ ቀበረና ተቀመጠ። ዝም ብሎ አሁን እዚህ ውስጥ የለም። ጸጋውን የቀበረ የተሰጠውን መክሊት የቀበረ ትርፍ እንዲያተርፍበት እግዚአብሔር ጸጋውን አብዝቶለት የተሰጠውን ጸጋ የቀበረ የለም። የገንዘብ ስጦታ እግዚአብሔር የሰጠው ሀብት የሰጠው በተሰጠው ሀብት ልክ ግን ቅድስት ቤተ ክርስቲያንን ማገልገል ያልቻለ ሀብቱን ቀብሮ የሚቀመጥ መክሊቱን ቀብሮ የሚቀመጥ ብዙ ሰው የለም። ብዙ ጊዜ በዚህ አገልግሎት ላይ በጣም እጃቸው የሚፈታው ድሆች ናቸው። እንደገና በእንደዚህ ያለ ስጦታ ቆራጥ ነው ድሃ። ሌሎች ባለጸጎች ሀብታሞች ያንን አያደርጉ ማለት ነው። እግዚአብሔር ልብ የሰጣቸው ማስተዋልን የሰጣቸው የሰጠኝ እኮ እግዚአብሔር ነው፣ እግዚአብሔር ከሰጠኝ ነገር ውስጥ እግዚአብሔር የሚወደውን ስራ ሊሰራበት ይገባል ብለው በአግባቡ ሀብታቸውን በጥሩ
የአገልግሎት መስመር ውስጥ የሚመሩ ሰዎች አሉ። ይሄን አንክድም። እናም ቃሉን አንብቤ ልጨርሰውና ባለ ስንቱ ላይ ነበር? ባለ ስንት? ባለ አንድ ምን አደረገው? አስመጣጥ። እንዴት ብዬ ልንገራችሁ? የተለያየ ጸጋ አገር እንዲመሩ እግዚአብሔር ሆን ብሎ ወስዶ ወንበር ላይ ያስቀመጣቸው ከቀበሌ ጀምሮ ብዙ ሰዎች አሉ። ህዝቡን እንዲያገለግሉ፣ እውነትን ፍትህን እንዲሰጡ ነው። ለተቸገረ እንዲፈርዱ ነው። ለእውነተኞቹ እንዲፈርዱ ነው። አንድ ባሎች ለሚስቶቻችሁ ምን ያክል ታማኞች ናቸው? ይህም መክሊት ነው። ሴቷ ለባሏ ምን ያክል ታማኝ ነው? ሁላችንም በያለንበት ቦታ ምን ያክል ለእግዚአብሔር ታማኞች ነን ነው። ጸጋችንን የቀበርን ብዙ ነን። በቀበርነው ጸጋ ደግሞ ተጠያቂዎች ነን። ይሄን እመኑ። እቀጥለዋለሁ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። አያችሁ፣ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጠኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። የሂሳብ ሪፖርት አቀረበ። በተሰጠው ልክ ሰርቶ ደክሞ ትርፍ አስገኝቶ ይኸው 5 ሰጠኝ ነበረ፣ ሌላ 5 አተረፍኩበት ይገውታል። እሰይ! በዚህ ልክ ለአምላካችን ታማኞች መሆን ይጠበቅብናል። ጌታውም መልካም አንተ በጎ ታማኝ አገልጋይ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ። በስንት ታምነሃል? በስንት ታምነሃል? በጥቂቱ ነው የታመንከው፣ በብዙ ሾምሃለሁ። በምድር መታመን ያልቻለ ሰው ለሰማያዊው ጸጋ እንዴት ይበቃል? በጥቂቱ መታመን ያልቻለ ሰው፣ በዓለማዊው ነገር መታመን ያልቻለ ሰው እንዴት ወደ መንፈሳዊው ጸጋ ሊያድግ ይችላል? ስለዚህ አንተ ታማኝ በጎ ታማኝ አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ አለው። ስለዚህ ወደ ጌታ ደስታ ግባ። ወደ ጌታ ደስታ ግባ ነው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውን መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምናል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ። ቅድም ባለ 5 ይበልጣል ያላችሁ ሰዎች ሽልማቱ እኩል ነው። ለሁለቱም የተሰጣቸው ሽልማት እኩል ነው። ምክንያቱም በአቅማቸው ልክ ነው ያደረጉት። በጣም ብዙ ብር ያለው ሰው ሚሊዮን ብር ቢሰጥ፣ ምንም የሌላት ደግሞ ከዛው ካላት ነገር ጥቂት ነገር ብትሰጥ፣ ሁሉም በእግዚአብሔር ፊት እኩል ናቸው። ባላቸው ልክ ነው እየሰጡ ያሉት። ብዙ ቢኖራቸው እነዚህ የሌላቸውን ይሰጡ ነበር ማለት። ስለዚህ ሁሉም እግዚአብሔር ባስቀመጠው ቦታ ልክ ነው አገልግሎት መስጠት ያለበት። 1 መክሊትን የተቀበለው ደግሞ ጉደኛው ማለት ነው ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። አሁን ጭካኔው ምን? መክሊት አልነፈገው። ለሱ እኮ ጸጋ ተሰጥቶታል። ለተሰጠው ጸጋ ምን አለ ታማኝ ቢሆን። በዚህቹ በትንሿ በአንድ መክሊት ያልታመነ ማን ወደ ብዙ ይፈልጓል? ሰው እኮ በትንሽ ነገር ሲታመን ነው ለብዙ ነገር ደግሞ የሚታጨውና የሚፈለገው። ስለዚህ መክሊትህ አለህ አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ። ጸጋውን በአግባቡ ያልተጠቀመበት ክፉ ነው የሚባለው። በመጨረሻ ጌታ መጥቶ ሲቆጣጠረው ክፉ ነው የሚባለው። ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማ፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ያችኑ ባለው ጥቂት ነገር መታመን ያልቻለ እሱ ራሱ ይቀማ።
ያንን ጸጋ እግዚአብሔር ይወስድበታል፣ ይነጥቃል። መቅረዝ ከፊት ይወስድብሃለሁ ማለት ነው። ይወስዳል እግዚአብሔር ታማኞች መሆን ካልቻል። በየገጠሩ በየከተማው በተለያየ ቦታ ቅድስት ቤተ ክርስቲያንን በተሰጠን ጸጋ ልክ ልናገለግል ነው እግዚአብሔር ጸጋውን የሰጠን። መሸቀጫ መነገጃ አይደለም። በተለየ ለስጋ ጥቅማችን እንድናገኝበት አይደለም። መንፈሳዊ አገልግሎት እንድንሰጥበት ነው እግዚአብሔር ጸጋውን ያበዛልን። በዚያ ልክ ለእግዚአብሔር ታማኞች ሆነን ልንቆም ይገባል። የተወደዳችሁ የእግዚአብሔር ቤተሰቦች ታማኝ አገልጋይ ማን ነው? ርዕሳችን ታሪኩን ጨርሻለሁ። እስቲ ራሳችንን እንጠይቅ። ማን ነው ታማኝ አገልጋይ? ማን ነው ለሃይማኖቱ ታማኝ የሆነ? በዚህ ሰዓት፣ በዚህ ዘመን፣ በዚህ ጊዜ ለክርስትናው ታማኝ የሆነ ማን ነው? ለትዳሩ ታማኝ የሆነ ማን ነው? ለመቅደሱ አገልግሎት ታማኝ የሆነ ማን ነው? ሁላችንም ለሀገር ታማኝ የሆነ ማን ነው? ለምንኖርባት ምድር ታማኝ የሆነ ማን ነው? ሁሉም በየራሱ አካባቢ ነውጥ ሊፈጠር ችግር ሊፈጠር ነው የሚፈልጉት። በቤተ ክርስቲያንም የተሰገሰጉት እንደዚህ ያሉ ጉደኞች በተሰጣቸው መክሊት በተሰጣቸው ጸጋ ለአገልግሎታቸው ታማኝ መሆን ሲገባቸው እነሱ ካልተጠቀሙ ቤተክርስቲያን መፍረስ አለባት። እንደዚህ ብሎ የሚያስቡ እነሱ ጥቅም ካላገኙባት ቤተክርስቲያን መውደም አለባት። እንደዚህ የሚያስቡ ለአገልግሎታቸው ታማኝ መሆን ያቃታቸው እግዚአብሔር እነሱን ባስቀመጠበት ቦታ ልክ ለእግዚአብሔር መታመን ያልቻሉ ብዙ ሰዎች አሉ። አገልጋዮች እልፍ አእላፋት ናቸው። ታማኝ አገልጋይ ግን ፈልጎ ማግኘት በጣም ይከብዳል። በጣም ይከብዳል። በተሰጠው መክሊት ልክ በተሰጠው ጸጋ ልክ ለእግዚአብሔርና ለእግዚአብሔር ታማኝ ሆኖ አገልግሎት የሚሰጥ ሰው ፈልጎ ማግኘት በጣም ይከብዳል። እስቲ የተወሰኑ ሰዎችን አንስቼ ላሳጥረው ትምህርት። ሁላችሁ እንደምታውቁት ዮሴፍን የገዛ ወንድሞቹ ነበር የሸጡት። የሚሸጡት ከሩቅ አይመጡ። ለሰብ ጸሩ ሰባ ቤቱ ነው አይደለም? ከዚሁ ከቤት ውስጥ የቤተ ክርስቲያን ጠላቷ በቤተ ክርስቲያን ውስጥ ያሉት ናቸው። ጌታ ምንም እንኳን በፈቃዱ ቢሞትም አሳልፎ የሰጠው ግን እዛው በጉያው ስር ያለ ይሁዳ። ክፉን የሚሰሩ ሰዎች ከሩቅ አይመጡ። የቤተ ክርስቲያን ልማት የማይመቻቸው፣ የቤተ ክርስቲያን የአገልግሎት መስፋፋት የማይመቻቸው፣ ለራሳቸው ጥቅም ብቻ የተሰለፉ ነውረኞች፣ እንደዚህ ያሉ አገልጋይ የሚመስሉ ለአገልግሎታቸው መታመን ያልቻሉ በርካታ ሰዎች አሉ። እግዚአብሔር ወደ ልባቸው ይመልስልን። እኛም በዚህ በአገልግሎታችን በተሰጠን መክሊት ልክ ለእግዚአብሔር ታማኞች እንድንሆን እግዚአብሔር ሁላችንን ይርዳል። ዮሴፍ ተሸጠ። የገዛው ጲጥፋራ የሚባል የዘበኞች አለቃ ነው። ወደ ግብፅ ተሸጠ። ዘምስለ ዮሴፍ ተሰይጠ ይላል። ከዮሴፍ ጋር ጌታ አብሮት ነው ወደ ግብፅ የተሰደደው። አንዳንድ ጊዜ እግዚአብሔር ከኛ ጋር የለም። ወንድሞቻችን ይሸጡናል። እነሱ የሉ፣ ከዮሴፍ ጋር የሉ፣ ቤተሰቦቹ የሉ፣ የገዛ ወንድሞቹ የሉ፣ ሽጠውታል። እንደው ግን እግዚአብሔር ከሱ ጋር ነው። ከቤተሰቦቻችሁ በላይ በእግዚአብሔር ላይ ተስፋ አድርጉ። ከልጆቻችሁ በላይ፣ ከቤተሰቦቻችሁ በላይ፣ ከወንድሞቻችሁ በላይ፣ በባንክ ቤት ካጠራቀማችሁት ገንዘብ በላይ እግዚአብሔርን ተስፋ አድርጉ። የተወደዳችሁ ከዮሴፍ ጋር እግዚአብሔር ነበረ። ወደ ግብፅ ወደማያውቁ ሀገር ተሰደደ። በዚህ ሰውዬ ቤት ሲኖር ታዲያ እግዚአብሔር ሞገስን ሰጠው። እግዚአብሔር ለሁላችን ሞገስ ይሁን። አዎ እሱ ሞገስ ካልሆነ እንደ 24 ሰዓት ቅባት ብንቀባባ ምን ወፍ የለም፣ አመት ነው። ምንም አይነት ውድ ልብስ ብንለብስ ሞገስ አይኖርም። እግዚአብሔር ሞገሱን ሲሰጠን፣ ግርማ ሞገሱን ሲሰጠን ሳንለብስ ሳንቀባ እናምራል። ልዩ ሞገስ ይኖራል። ሳንመገብ ሳንበላ ደም ግባታችን ያምራል። እርሱ እግዚአብሔርን በፍጹም ልባችን የምንከተል ከሆነ። ስለዚህ ዮሴፍ በዛ ቤት ውስጥ እያለ ያ ሰው ጲጥፋራ የተባለው ከውጭ ጀምሮ እስከ ቤት ድረስ ባለው ሀብቱ ንብረቱ ጠቅላላ ሁሉ ላይ ሾመው። ማነው ከሱ ጋር ያላል? እግዚአብሔር ከሱ ጋር ስላለ ምንም በማያውቅበት ሀገር በባዕድ ሀገር ውስጥ ሹመት አገኘ፣ ሞገስ አገኘ። እግዚአብሔር ሞገስ ሆኖ ዘመድ እኮ የለውም እዚያ ቦታ ግን እግዚአብሔርን አለ። ዘመድ የለኝም አትበሉ፣ ወገን የለኝም አትበሉ፣ በዚህ ሁሉ ተስፋ አትቁረጡ። ከሁሉ በላይ እግዚአብሔርን እያላችሁ
ከሁሉ በላይ የሆነውን እግዚአብሔርን እያለው ሰው እንዴት ሰው የለኝም፣ እንዴት ዘመድ የለኝም፣ እንዴት ገንዘብ የለኝም? ይሄ ሁሉ እኮ ከእግዚአብሔር በታች። እግዚአብሔር ሲፈቅድ እኮ እግዚአብሔር ከኛ ጋር ሲሆን እግዚአብሔርን ካለን ባዕድ ነው በገዛ ገንዘቡና በገዛ ቤቱ ላይ የሚሾመን። ይኸው ዮሴፍ ላይ ያየነው እውነት እሱ ነው። ስለዚህ በሀብቱ ሁሉ ላይ ሾመው። ከሚበላው ምግብ በስተቀር ምንም አያውቅም። ይሄ ጲጥፋራ ጠቅላላ ስልጣኑ ለማን ተሰጥቷል? ለዮሴፍ። ይሄን ያደረገ ማን ነው? እግዚአብሔር ይችልበታል፣ ይችልበታል። ስለዚህ በዚህ አይነት ሁኔታ ውስጥ እያለ አንድ ቀን ጭር ብሎ ማንም ሰው በሌለበት ሰዓት እጅግ መልከ መልካም የሚያምር ሰው ነበረ ዮሴፍ። ውጫዊ ደምግባቱ ግን በጣም ደስ የሚለኝ ውጫዊ ደምግባት ብቻ ነው፣ ውስጣዊ ውበቱ በእግዚአብሔር ዘንድ የተወደደ ነው ዮሴፍ። ብዙዎቻችን ውጫችን እያማረ ውስጣችን ግን የተበላሸ፣ ለእይታ የማይመች፣ ለንግግር ለጆሮ የማይመች ብዙ አስጸያፊ ተግባር ያለብን ሰዎች አሉ። ውጫዊ ገጽታችን ጥሩ ልብስ ለብሰናል፣ ተቀባብተናል። አሁንማ የተለያየ ሜካፕ አለ፣ በብዙ ነገር ነው አምረናል። ውስጣችን በእውነት በእግዚአብሔር ፊት ያምር ይሆን? ውስጣችን በእግዚአብሔር ፊት ውበት ይኖረው ይሆን? የዮሴፍ ውበቱ ውጫዊ ውበት ብቻ አይደለም፣ ውስጣዊ ውበትም አለው እሱ። አዎ እውነት ለመናገር ጥሩ ዞማ ፀጉር ይዘን አስተሳሰባችን የከረደደ፣ እግራችን እኮ ቀጥ ያለ ሆኖ አስተሳሰባችን ደግሞ የተንሻፈፈ ብዙዎች አሉ፣ ብዙዎች አሉ። ስለዚህ ውጫዊ ውበት አይደለም ትልቁ ቁም ነገር በእግዚአብሔር ውስጣዊ ሁኔታ። ሙሴ ጸልይ የሚባለው ሁሉም ያለ ጥቁር እኮ አፍሪካ ነው፣ ግን ቅዱስ በእግዚአብሔር ዘንድ የተወደደ ሰው ነበር። እና ውጫዊ የቆዳ ከለርን አይደለም እግዚአብሔር የሚያየው፣ ውስጣዊ ውበትን ይመለከታል። በውጫዊ ቁመና ቢሆንማ እነ ኤልያብና የዳዊት ወንድሞች ሁሉ እነሱ ነበሩ የሚያስፈልጉ። እግዚአብሔር ግን እዛ በእረኝነት ስፍራ የነበረውን ዳዊትን የመረጠው። ስለዚህ ዮሴፍ እጅግ ያምራል፣ ውጫዊ ውበትም አለው። ውስጣዊ ውበቱ ደግሞ ከምንም በላይ በእግዚአብሔር ፊት የተወደደ ነበረ። ስለዚህ እቺ ሴት የጲጥፋራ ሚስት አብራው ለመተኛት ተመኘች። ከኔ ጋር ናችሁ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በዚህ በእነሱ ቤት በሁሉ ላይ ተሾሞ እያለ ሚስቱ ማንም ሰው በሌለበት ሰዓት የጌታው ሚስት አብራው ልተኛ ፈለገች። ዛሬ ያለን ሰዎች ታጋይቶ ነው አይደል? የምንሰራበት ቤት የባለስልጣን ሚስት ወይም ደግሞ የጌታው ባለቤት አንደኛ ብዙ ነገር ለሱ ነግራ ለዮሴፍ ጥሩ አመለካከት እንዲኖረው ማድረግ ትችላለች። ግን ከሷ በላይማ እግዚአብሔር አድርጎት የለም። ከሷ ምን ያስፈልጋል? ሲቀጥል ደግሞ እንግዲህ ጥሩ ምግብ ይበላል፣ ጥሩ ህይወት ይኖረዋል፣ መቼም በድብቅ በሚያደርጉት ነገር ብለን እናስባለን። ዮሴፍ እንደዚህ ያለ ሰው አይደለም። ስለዚህ በፍጹም ይሄን አላደርገውም ማለት ፍጹም አላደርገውም። እንዴት በእግዚአብሔር ፊት ይሄን አስራዋሪ ስራ እሰራለሁ አለ። ልጠይቃችሁ፣ በማን ፊት አለ? ለካን ከሰው ብንሰወር ከእግዚአብሔር አንሰወር። የትም ተደብቀን የምንሰራው ኃጢአት ሁሉ ለካን በእግዚአብሔር ፊት ነው። ለዚህ ዮሴፍ በእግዚአብሔር ፊት እንደዚህ ያለ አስጸያፊ ስራ አልሰራ። ጌታዬ ከአንቺ በስተቀር በማንኛውም ሀብቱ ላይ ሾሞኛል። በዚህ ልክ ያመነኝን ጌታ እንዴት አድርጌ ልካለሁ? በዚህ ልክ በሀብቱ በገንዘቡ ላይ ስልጣን የሰጠኝን እሱ እንዴት አድርጌ ልካደው? ደግሞ ከሁሉ በላይ በአምላኬ በፈጣሪ ፊት እግዚአብሔርን የሚያሳዝን ነገር እንዴት አደርጋለሁ? በፍጹም አለ። ልጠይቃለሁ፣ ዮሴፍ ታመነ አልታመነም? እንደዚህ ያለ ታማኝ አገልጋይ ማን ነው ነው ጥያቄው። ማን ነው እንደዚህ ያለ ታማኝ አገልጋይ? የቤት ሰራተኞች እዚህ ካላችሁ በሰራተኝነት ለገባችሁበት ቤት ለስራችሁ ምን ያክል ታማኞች ናችሁ? ሰራተኞች ተብሎ የሚገቡት ናቸው አይደል? በልጆች ላይ በህፃናት ላይ ጥቃት እየፈጸሙ ያሉ ሁሉ አይደለም። ከእናት በላይ ተንከባክባ የምታሳድግ ሰራተኛ አለች። ከቤተሰቦች በላይ ተንከባክባ ህፃናትን የምታሳድግ፣ ቤቱን በአግባቡ በወግ በስርዓት የምትይዝ፣ የእነሱን ገንዘብ ሳትነካ የራሷን ላብ ብቻ በአግባቡ የምትጠቀም
መጨረሻም ሊሂድ ብላ ካለች በግልጽ በእነሱ ዘንድ ያለኝን ስጡኝ፣ ከኔ ላይ ያላችሁን ውሰዱ ብላ በአግባቡ የምትወጣ እንደዚህ ያለ ታማኝ ሰራተኛ፣ ታማኝ አገልጋይ ብዙ ትኖራለች በየቦታው። በዛው ልክ ደግሞ ለዚህ አገልግሎታቸው ለዚህ ስራቸው መታመን ያልቻሉ ቅድም ባልኳችሁ መሰረት ታማኞች ሆነው በአግባቡ በወግ በማዕረግ የዳሯቸው እዛው በሰራተኝነት በሚሰሩበት ቤት በወግ በማዕረግ የተዳሩ ብዙ ሰራተኞች አውቃለሁ። ታማኞች ሆነው ይግረማችሁ የቤት መኪና እስኪሰጣቸው ድረስ ምን ያክል ታማኞች ቢሆኑ አየህ፣ ምን ያክል ታማኞች ቢሆኑ ሰዎቹ ባለቤቶቹ መኪና ሸለሙ። ባለቤቶቹ በዚህ ልክ ደስ ብሏቸው መኪና ከሸለሙ ከሁሉ በላይ የሆነው እግዚአብሔር ምን ያክል ሽልማት ይሰጥ ይሆን? በዚህ ልክ ታማኞች ስኑ። ስለዚህ ዮሴፍ በዚያ ለሚሰራበት ቤት ውስጥ ለጌታው ታመነ፣ ለአምላኩም ደግሞ ታመነ። በፈጣሪ ፊት ኃጢአት አልሰራም በፍጹም በጭራሽ። ይህም በማድረጉ ብዙ ፈተና አስተናግዷል። መጽሐፉን አንብቡትና እኔ ልተው። ለማንኛውም ዮሴፍ ታማኝ ሆነ ነው ይላል። በአዲስ ኪዳን ውስጥ ደግሞ ስለ አንድ ጉደኛ ሰው ልንገራችሁ። ይሁዳ ነው። ሁላችሁ እንደምታውቁ ይሁዳ ማለት ምን ማለት ነው? ምን ማለት ነው? እስቲ ልንገራችሁና እናንተም በሉ። ታማኝ ማለት ነው። ምን ማለት ነው? ይሁዳ ማለት ምን ማለት ነው? ታማኝ ማለት ነው። ይህን የመሰለ ስም ይዞ ሰው እንዴት መታመን ያቀርባል? ይህን የመሰለ ስም ይሁዳ አበላሽቶት ሄደ። ማንም ሰው ልጁን አሁን ይሁዳ ብሎ አይሰይምም። ይሄው ጉደኛ ሰው ነው ስሙን አበላሽቶ ሄደ። አርዮስ ማለት እኮ በነገራችን ላይ ፀሐይ ማለት ነው። በአማርኛ ፀሐይ፣ በኦሮምኛም ቢፍቱ ተብላ የምትጠራ አለች። ወንዱም ፀሐዩ እየተባለ የሚጠራ አለ። አርዮስ ግን ብሎ ልጁን የሚሰይም የለም። ለምን? ያ ጉደኛ ሰው አበላሽቶት ሄደ ያንን ስም በትርጉም የሚገናኝ ቢሆን። ይሄም ታማኝ ታመነች የምትባላለች። ታመነ የሚባል እዚህ ውስጥ ይኖራል። ታማኝ የሚባልም ይኖራል። ይሁዳ ማለት ታማኝ ነበር። ነገር ግን እንደ ስሙ መታመን አልቻለም። ጌታ አምኖ ለድሆች የሚሰበሰበውን ገንዘብ ጠቅላላ የሚይዝ እሱ ሙሉ ካዝናው በእጁ ነው ያለው። ነገር ግን ከዛ ውስጥ እየመነተፈ እሱ ቅርጥፍ እያደረገ የሚበላ እልም ያለ ሌባ ነበረ። እኔ ያሉ አይደለም ብለው መጽሐፍ ቅዱስ ነው እንደዛ ነው። እልም ያለ ሌባ ጌታንም እስከ መሸጥ የደረሰው እኮ ከዚሁ ከአፍቅሮ ንዋይ የተነሳ። አፍቅሮ ንዋይ ክፉ ልክፍት ነው ወገኖች፣ ክፉ በሽታ። አዎ ገንዘብ ያስፈልገናል። አዎ ብር ያስፈልገናል። ነገር ግን ይሄን ያክል ቅጥ ያጣ ሃይማኖትን የሚያስሽጥ የሚያስለውጥ የገዛ አምላኩን የሚያሸጥ እንድንሸጥ የሚያደርግ እስከዚህ ድረስ ከደረሰ በእውነት ይሄ ከባድ ልክፍት ነው፣ ከባድ በሽታ ነው። ስለዚህ ይሁዳ በዚያ ልክ መታመን አልቻለም። ከዛ ገንዘብ ውስጥ እየወሰደ ይበላ ነበር። ለዚህ ነው የሁሉ ገንዘብ ሽቶ ለጌታ ሲቀባ የሁሉ ገንዘብ እንዴት ይባክናል እንደ ተቆጣጣሪ መሰደድ ነው። አንዳንድ ሰዎች በእንደዚህ ያለ ወከባ ንግግር ጥሩ የተናገሩ መስለው በውስጣቸው ብዙ የመሰሪ የሆነ አካሄድ ያላቸው ሰዎች አሉ። እዚሁ በቤተ ክርስቲያናችሁ ውስጥ ማለት እንዲህ ለምን አይደረግም? እንዲህ ለምን አይሆንም? እንዲሁ ለቤተ ክርስቲያን ጠበቃውን ላይ ይመስላል ሲናገሩ፣ ሰውን ለማደራጀት፣ ሰውን ለማሳደር። ይሁዳ ታማኝ መሆን አልቻለም። ስለዚህ የመጨረሻ አሟሟቱ ምን ይመስል እንደነበረ የሐዋርያት ሥራን ተመልከቱ። በወንጌልም ላይ ታንቆ ሞተ ይላል። ለመሞቱ ዋናው የመጀመሪያው ምክንያት መታነቁ ቢሆንም መጨረሻ ላይ ግን አንጀቱ ሁሉ ተዘርግፎ በክፉ አሟሟት ነው የሞተው፣ በክፉ አሟሟት። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ለአገልግሎታችን ታማኝ እንሁን ነው። የመጨረሻ የማነሳላችሁ ስለ አፍኒንና ስለ ፊናስ ባለፈው ስንማማር ነበር በዚሁ መድረክ ላይ። አፍኒን ፊናስ የሚባሉ የቤተ መቅደስ አገልጋዮች። አገልጋይነት እኮ ችግር የለም፣ አገልጋይ ናቸው እነሱ። ያውም በመቅደሱ ውስጥ ጭምር ገብተው የሚያገለግሉ አገልጋዮች ናቸው። ነገር ግን ለአገልግሎታቸው ታማኞች አልነበሩ። ገና ስቡ ሳይደርስ እነሱ ስለ ሆዳቸው ነው የሚያስቡ። በወደ ቤተ መቅደስ ለጸሎት ከሚመጡ ሴቶች ጋር ሌላ ድራማ ነው የሚሰሩ። እና ለመቅደሱ አገልግሎት ታማኝ መሆን አልቻሉም። እግዚአብሔር አየ፣ አዘነባቸው።
ምንም ሊመለሱ አልቻሉም። ኤሊ የተባለው አባታቸውን በአግባቡ ተቆጥቶ ተው ብሎ መገሰጽ ሲገባው አንድ ጊዜ ነገራቸው፣ አልሰማ ሲሉ ዝም አለሱ እና መፈንጫ አደረጉት ቤተ መቅደሱ። እንደፈለጉ የሚፋንኑበት ሆነ ቤተ መቅደሱ። ስለዚህ እግዚአብሔር ቀስ ብሎ የራሱ ሰው አዘጋጀ። ማንን? ሳሙኤልን አዘጋጀ። ሳሙኤልን በቤተ መቅደስ ውስጥ ያለማምደው ነበር። በቤተ መቅደስ ውስጥ እግዚአብሔር እያሳደገው ነው። ከዚያ በኋላ ያው ሰዎቹ አልመች ሲሉ ጊዜ በፍልስጤማውያንና በእስራኤላውያን መካከል በተደረገው ጦርነት እነዚህ አፍኒንና ፊናስ የተባሉትን ሰዎች እዛው ቀሰፋቸው። ለምን? ለአገልግሎታቸው መታመን አልቻሉም። ሰው የክህነት አገልግሎትን ያክል በቤተ መቅደስ ውስጥ በሰውና በእግዚአብሔር መካከል አገልግሎት እንዲሰጡ ይሄን ያክል ትልቅ ስልጣን ተሰጥቶት እንደገና ቁልቁል ተመልሶ ስለ ዝሙት፣ ስለ ገንዘብ፣ ስለ ሆድ በጣም ያሳፍራል። ይሄን የሆነውና እግዚአብሔር ተቆጣቸው፣ እነሱም ተቀሰፉ፣ በዚያው ሞቱ። የእነሱም መሞት ሲሰማ ኤሊም ከወንበሩ ላይ በግንባሩ ፍግም ብሎ ወደቀ፣ እዚያው ተሰብሮ ሞተ። እሱ እንደነዚህ ያሉትን በመክሊታቸው ልክ በተሰጣቸው ጸጋና ስጦታ ማገልገል ተስኗቸው ለቤተ ክርስቲያን ማነቆ የሆኑ ያሉትን ሰዎች እንደ ኤሊ ዝም ብሎ ማየትም ያስከስፋል፣ ከወንበር ያስገለብጣል። ዝም ብሎ ማየት ነውር ነው። የተበላሸ የጠፋን ቦታ በተቻለ መጠን መክሮ ማስተካከል ካልሆነ ግን እዛው ላይ ተገቢውን እርምጃ መውሰድ ትክክለኛና ጤናማ ስራ ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ርዕሳችን ምንድነው? ሊጨርስ እዚህ ላይ ርዕሳችን አቤት ታማኝ አገልጋይ ማን ነው ማለት ማን ነው? እኔ በእውነት አሁን ለቆምኩበት መድረክ ታማኝ ነኝ ይሆን? እናንተ ላላችሁበት ለዚህ ክርስትና ታማኞች ናችሁ? ባል ለሚስቱ ታማኝ ነው? 6 ወር አይደለም ዓመት ሙሉ ለሌላ ስራ ለንግድም በሉት ውጭ ሀገርም የትም ሀገር ይሂድ በዚያው ለትዳሩ ታማኝ ሆኖ እስከ መጨረሻ ድረስ ጸንቶ ይቆም ይሆን? እሷስ በዚህ ልክ ለሱ ትታመን ይሆን? እስቲ አስቡ። በተለይ በትዳሩ ውስጥ ያላችሁ ሰዎች ምን ያክል ለትዳራችሁ ታማኞች ናቸው? ትዳርን የፈጠረ እግዚአብሔር ነው። ትዳርን ጋብቻን የባረከ እግዚአብሔር ነው። እግዚአብሔር የባረከውን ጋብቻ በአግባቡ ተጠንቅቆ አለመያዝ ራሱ ያስቀስፋል። ስለዚህ ለትዳራችሁ ታማኞች ሁኑ። በየትኛውም የመንግስት መስሪያ ቤት ውስጥ ያላችሁ ሰራተኞች ለተቀመጣችሁበት ወንበር ታማኞች ሁኑ። ህዝቡን እንድታገለግሉ መንግስት ላስቀመጣችሁ ቦታ በፍጹም ልባችሁ ታማኞች ሆናችሁ ህዝባችሁን አገልግሉ። የቤተ ክርስቲያን በተለያየ የአገልግሎት መስመር አገልግሎት የምንሰጥ የቤተ መቅደሱ አገልጋዮችና በውጭም አገልግሎት የምንሰጥ ሁላችን የቤተ ክርስቲያን አገልጋዮች ለአገልግሎታችን ታማኞች እንሁን። በዝማሬው ጸጋ የምናገለግል ለአገልግሎታችን ታማኞች እንሁን። ገጠር ውስጥ ዝማሬ መስማት የሚናፍቃቸው፣ ወንጌል መስማት የሚናፍቃቸው አሉ። በእንደዚህ ያለ ቦታ መኝታው አይመችም፣ መንገዱ አድካሚ ነው፣ ብዙ ችግር ሊኖር ይችላል። ከላይ መክሊቱን የሰጠን እግዚአብሔር ግን ይቆጣጠረናልና እዛ ታች ድረስ ወርዶ በገጠር ውስጥ ላሉት ምዕመናን ሁሉ ማሰብ ያስፈልጋል። ታማኝነት እንዲህ ነው። ታማኝነት እንዲህ እና አንዳንድ ሰዎች እንደው በገንዘብ ላይም ተሹሞ በገንዘብ ላይም ተመድበው በዚያ ልክ ታማኞች መሆን አቅቷቸው በሰነድ የሚያጭበረብሩ ቤተክርስቲያን ጋር ታርጎ የሚበሉ በጣም መዓት ሰዎች አሉ። በምዕመናንና በምዕመናን መካከል ደግሞ ልዩነትን ለመፍጠር በጎጥ በቀበሌ በወንዝ በምን ሰውን ለመከፋፈል አንድ እውነት ልንገራችሁ፣ የትኛውንም ማህበር መስሉት የምትመሰርቱት ማህበር ለቤተ ክርስቲያን የሚጠቅም፣ ለሀገር የሚጠቅም፣ ለትውልድ ለህዝብ የሚጠቅም መሆን አለበት። ለሌላ ተንኮል፣ ለሌላ ክፉ ዓላማ በእንደዚህ ያለ ነገር ውስጥ ያለን ሰዎች ካለን በምድርም አንጠቀምም፣ በሰማይም አንጠቀምም። በምድርም ቅጣት ይኖራል፣ በሰማይም ቅጣት ይኖራል። ስለዚህ በአገልግሎታችን ታማኞች እንሁን ነው የምላችሁ። እንግዲህ እኔ እዚሁ ላይ ይበቃኛል።